ይሄው እኔ ተናግሬ ነበር። ያለ ሩቲ ቪዲዮ አይሰራም አብርሃም። ትላንትና አውቆ ነው ሩቲን ሰው እንዲጠላትና ሰው ለምንድን ነው የራሷን ክብር የማታስጠብቀው ብሎ እንዲናገር ነበር አብርሃም ትላንትና እንደዛ የተናገረው እንጂ ሩቲዬ ያለ ሩቲ ቪዲዮ አይሰራም። በቃ ይሄ ማመን አለባችሁ። የቡታጀራ ወንዶችም ቢሆን ዩቱበሩ እንደ አለ በሩቲ አካባቢ ያሉት በሙሉ ያለ ሩቲ ቪዲዮ አይሰራም። ዛሬ ምንድን ነው ያደረገው አብርሃም? ትላንትና ለምን አልጠየቀም? እንደዛ ከማለቱ በፊት አንቺ ህይወቴ ውስጥ አታስፈልግኝም፣ እኔም የራሴ ኦዲየንስ አለኝ፣ አንቺም የራስሽ ኦዲየንስ አለሽ ከማለቱ በፊት የእርግዝና ጉዳይ እንዴት ሆነ ብሎ ለምን አልጠየቅም? እስከ ዛሬ ያ ሁሉ ቪዲዮ ሲሰራ ያ ሁሉ ጣውረድ ሲወረድ የት ነበር? ለምን አልጠየቅም? ይሄ ሽልጥልጥ ማለት ነው። የምር ሽልጥልጥ ነህ አንተ። የሴት አልጫ የሴት አልጫ አልኩ እንዴ? የወንድ አልጫ ነህ አንተ፣ የወንድ አሰዳቢ ማለት ነው። እስከ ዛሬ ድረስ የት ነበርክ? ለምን አልጠየቅም? ከዛ ዛሬ ደግሞ የምትመጣውን ረሳ አጣክ። ትናንትና ያን ቃል ስለተናገርክ እንዴት ብዬ ልጥራት፣ እንዴት ብዬ ወደ ቪዲዮ ላምጣት ብለህ አሰብክበት፣ ስታስብበት አደርክ። ከዛ ዛሬ ደግሞ ይህንን ርዕስ ይዘህ መጣክ። እርጉዝ ነኝ ካለች 1 ወር አይሆንም እንዴ? ለምን አልተናገርክም? እስከ ዛሬ አላወራክም? ለምን አምነህ ነበረ? ዛሬ ምን ተፈጠረ? አሃ እሷን የምታገኝበት ምንድን ነው ያለው? ዛሬ መጨረሻ ላይ ቪዲዮ ያው እርጉዝ ከሆነች ከ2 ከ3 ወር በኋላ ይታወቃል አለ። ስለዚህ ድራማቸው እንደዚህ እያሉ እስከ 3 ወር በኋላ ነው እውነቱ መታወቅ የፈለገው ማለት ነው። ለዛ ዛሬ ተናግሯል ባጭሩ። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው ሁሉ ሰላም ፈጣሪ ይመስገን። በያላችሁበት ሰላማችሁ ብዝት ይበልልኝ። እባካችሁ የቪዲዮ ላይክ አድርጉልኝ። ኧረ ተው እናንተ ግን ሰብስክራይብ አድርጉ። ኧረ ተው ግን ላይክ አድርጉ። ኧረ ተው ላይክ አድርጉ። አታስለቅሱኝ። ተው ግን እባካችሁ ተው። እኔ ግዴታ ራቁቴን ማምጣት አለብኝ እንደርሜላ ልምጣ። ያኔማ በደንብ አድርጋችሁ ነው ላይክ የምታደርጉት። በደንብ አድርጋችሁ ትሰድቡኛላችሁ። በደንብ አድርጋችሁ ላይክ ታደርጋላችሁ። አሁንማ አታደርጉ። አሁን የታወቀ ነው አታደርጉም። እኔም ነገር ልክ እንደ ሄርሜላ እዚህ ጋር የሚያክል ቀሚስ ለብሼ እመጣለሁ። ከተመቸኝ ማለት ነው። እኔ ግን እናቴ አይመቸኝም። ይሄን ራሱ እንዴት እያወራው እንደሆነ እኔና እሱ ነን የምናውቀው። እና ማለት ነው ምንላችሁ ፈልጌ ነው የምር አብርሃም በጣም አሳፋሪ ሰው ነው የምር። ትላንትና እንደዛ ተናግሮ ሩትዬን ክፏስ ብሎ ሩትዬ ለራሷ ክብር የላትም ተብላ ብዙ ነገር ሲወራ ነው የተዋለው። ዛሬ ደግሞ ነገ ብትመጣ ብለን ብዙዎቻችን በጣም ተናደን እንዳትመጣ ከዚህ በኋላ በሱ ቤት ብለን ብንናገርም ያው በዛው በሱ ቤት ነው ቪዲዮ እየተለቀቀው። እንኳን ሩትዬ ቀርታ አይቅርና ማለት ነው። እና ምንላችሁ ፈልጌ ነው አብርሃም እያለ ሩቲ ቪዲዮ አይሰራም አለቅ ባጭሩ። ዛሬ ለሄርሜላ ምንድን ነው ያለው? አታስቢ፣ አትጨነቂኝ፣ እርጉዝ ከሆነች ከ3 ወር ከ2 ወር በኋላ ይታወቃል ብሏል። ስለዚህ ማስረገዙን እሱንም አምኗል ማለት ነው። ያ ረቢ ከነጀራ ነባት ያብየው የቹ ፊንታኔች ነው። እና ወይኔ ኦሮምኛው ቀየርኩ እንደ እና ማለት ነው። ምን እላችሁ ፈልጌ ነው ይሄ ከዚህ ያውጣኝ ነው የሚባለው። ሌላ የሚባል ነገር የለም። ምክንያቱም እንዴት ነው ሰው በአንዴ አንደኛው ልጅ ገና 6 ወር አልሞላውም። እሺ ሁለተኛ ልጅ ሩት እያረገዝኩ አለች። ሶስተኛ ልጅ ደግሞ ሄርሜላ አረገዝኩ አለች። ይሄ ሰው የተኛም እንደ እንቅልፍ የሚባል ነገር የለውም። እንትን እኮ ነው ቃና ላይ ማለት ነው። ቃና ላይ ፈጣሪ በትዕግስት ውስጠኝ አለችና አለች ማለት ነው ሴትዮዋና ፈጣሪ ትዕግስት ውስጠኝ ይላሉ እነዚህ ትኩሮቹ ፊልም ሲሰሩ ማለት ነው። እና ፈጣሪ ትዕግስቱን ይስጠኝ። አብርሃን የማላይበት ሀገር የት አባቴ ቢሄድ እኔ አልሄድም። የራሴ ነገር ፈጣሪ ይስጠኝ። የራሴን ነገር ይስጠኝና እነሱን ማላይበት፣ በተለይ አብርሃምን ማላይበት ሚዲያ ላይ ሩትዬ ብቻ ማይበት ሚዲያ ይኖር። አይኔ ሩትዬን ብቻ አብርሃም የሚባለው ሄርሜላ የሚባሉት ሰዎች ከአይምሮ ውስጥ ያወጣልኝ። ግን ያው እሱ ሲሆን ደግሞ እናንተ ስታበረታቱኝ አገር ላይ ገብቼ የራሴ ቪዲዮ ስሰራ ከእናት ከአባቴ ጋር ከቤተሰቦቼ ከባለቤቴ ጋር ስሰራ፣ ባለቤቴ ለነገሩ ባል እኮ የለም አሁን እናንተ ይህን ታውቃላችሁ። ግን ባል የለም፣ ባል የሚባል ነገር የለም። ለምን በዱኛ ጠይቁኝ። በአብርሃም የተነሳ በቡታጀራ ወንዶች የተነሳ ባል የሚባል ነገር የለም። ታች ስልክ የያዘ ሁሉ ዩቱብ ያያል፣ ቲክቶክ ያያል፣ እነሱን ያያሉ። ገብቶ ወንዶቹ እንዳለ ይበላሻሉ። ዜሮ። አረ ተበላሽተናል፣ ቤተሰብ ተበላሽተናል። በተለይ ወደ ቅመሞች ፍቅረኛ አለኝ እንዳትሉ ፍቅረኛ አለኝ። ምክንያቱም የለማ ችግሩ እሱ እኮ ነው። የለም እሱም አለኝ ብለው ብር ለመፈለግ ከእናንተ ጥቅሞችን ለማግኘት ብቻ ነው አለው የሚለው እንጂ የለም። ገባችሁ አይደለም? ነገ እስከምትሄድ ድረስ ሊኖር ይችላል። ከዛ በኋላ የለም። ምክንያቱም አብርሃምን እየተከታተለ ስለሆነ
ስለዚህ ወይን ተች ስልክ እንዳሰጡ ተች ስልክ ደግሞ ካልሰጥነው ምን እናወራለን? እንዴት እናወራለን? እንዴት እናገኘዋለን? እሱም ከባድ ነው። ከባድ ስሜት ውስጥ ነኝ። ለማንኛውም